አሁን ላይ መንግስት 5 ሚሊዮን ኮደሮችን አሰልጥኛለሁ እያለ ነው። እሱ ብቻ አይደለም፣ ኢትዮ ቴሌኮም፣ ሳፋሪኮም እንዲሁም የተለያዩ የመንግስት ድርጅቶች የሚሰሩበትን አሰራር እየቀየሩ ነው የሚገኙት ማለት ነው። ይህንን ከናሽናል አይዲ ጀምሮ መመልከት እንችላለን። እናም አሁን ላይ ኢትዮጵያ ላይ ሊቀየሩ የሚችሉ 10 ስራዎችን ነግራቸዋለሁ። እነዚህ ስራዎች በኤአይ ወይ ሪፕሌስ ይደረጋሉ ወይንም ደግሞ ኤአይን ተጠቅመን ከዚህ በፊት ከምንሰራቸው ስራዎች የተሻለ ስራዎችን መስራት የምንችልባቸው ዘርፎች ናቸው ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ እና እነዚህ ስራዎችን በዝርዝር የምንመለከት ይሆናል። የመጀመሪያው ስራ የሚሆነው ከስተመር ሰርቪስ ነው። ከስተመር ሰርቪስ ኢትዮጵያ ላይ በጣም በሰዎች የሚሰራ ስራ ሲሆን ኢትዮ ቴሌኮም፣ ሳፋሪኮም እንዲሁም የተለያዩ ድርጅቶች የራሳቸው የሆነ ከስተመር ሰርቪስ አላቸው። ማለትም እነዚህ ድርጅቶች የራሳቸው የሆነ ሰዎች አሉ እና ለሰው የሚመልሱ አንዳንድ ጥያቄዎችን ምናምን ለሰዎች የሚመልሱ ሰዎች ናቸው ማለት ነው። እነዚህ ድርጅቶች የተለያዩ ግለሰቦችን ቀጥረው የእነሱን ጥያቄዎች እንዲመልሱላቸው ያደርጋሉ ማለት ነው። ግን አሁን ኤአይ እነዚህ ነገሮችን ሊሰራ የሚችልበት ደረጃ ላይ ነው። ከቻትቦት ጀምሮ እስከ ቮይስ ኤጀንት ድረስ እየሰራ ይገኛል። ግን አሁን ላይ የአማርኛ ኩሬሲው ብዙም ስላልሆነ ትንሽ የቮይስ ኤጀንት ላይ ትንሽ ሊቸገር ይችላል። ነገር ግን ቻትቦት ላይም የተሻለ ነው። ስለዚህ እነዚህ ስራዎች ከጥቂት ጊዜ በኋላ ወይ ሪፕሌስ ይደረጋሉ ወይ ደግሞ የተወሰኑ ከስተመር ሰርቪስ ላይ የሚገኙ ሰዎችን ሪፕሌስ ሊያደርጉ ይችላሉ ወይም ደግሞ ሊቀንሱ ይችላሉ ማለት ነው። ሁለተኛው ደግሞ ግራፊክ ዲዛይነር ነው። ግራፊክ ዲዛይነር ኢትዮጵያ ላይ በጣም በወጣቶች የተወደደ የሚገኝ ስራ ሲሆን እናም ብዙ ሰዎች ይህንን ስራ ይሰሩታል። ግን አሁን ላይ ኤአይን ማትጠቀሙ ከሆነ እዚህ ላይ ተፈላጊ አትሆኑ ማለት ነው። ብዙ ድርጅቶች አሁን ላይ ሲቀጥሩ ኤአይን መጠቀም ይችላል የሚለውን ያያሉ። ስለዚህ ሁሉም ግራፊክ ዲዛይነሮች አሁን ላይ ቢያንስ ኤአይን ተጠቅመው ፕሮዳክቲቪቲያቸውን መጨመር መቻል አለባቸው። አለበለዚያ ኤአይ የሚጠቀም አንድ ግራፊክ ዲዛይነር ከኖርማል ግራፊክ ዲዛይነር የተሻለ ስራ የተሻለ ነገር በአጭር ጊዜ እንዲሁም በቀን ብዙ ስራዎችን በአንዴ ማጠናቀቅ ይችላል ማለት ነው። ሶስተኛው ደግሞ ቪዲዮ ኤዲቲንግ ነው። ይህም ከግራፊክ ዲዛይነር ጋር ተመሳሳይ ነው። ብዙ ወጣቶች ይህ ስራ ላይ ተሰማርተዋል። ስለዚህ ይህ ስራ ላይ ኤአይ መጠቀም መቻል አለብን። አሴቶችን ጀነሬት ከማድረግ ኢሜጆችን ጀነሬት ከማድረግ እና የተለያዩ ነገሮችን በኤአይ በመስራት ፕሮዳክቲቪቲ መጨመር እንዲሁም ፍጥነታችንን በመጨመር ለክላይንቶቻችን የምንሰጣቸውን አውትፑቶች መጨመር እንችላለን። እንዲሁም በአጭር ጊዜ ማጠናቀቅ እንችላለን ማለት ነው። ስለዚህ አብዛኛው ቪዲዮ ኤዲተር ኤአይን መጠቀም መቻል አለበት ማለት ነው። አራተኛው ስራ ደግሞ ኮፒራይተር ነው። እነዚህ ስራዎች ኢትዮጵያ ላይ እየተሰሩ የሚገኙ ሲሆን እናም ለተለያዩ ኮንተንቶች ኮፒራይት መጻፍ፣ የተለያዩ ፖስቶች ወይንም የተለያዩ ዲስክሪፕሽኖችን መጻፍ፣ እነዚህ አሁን በኤአይ በቀላሉ ድራፍት የሚደረጉ ነው ማለት ነው። መጨረሻ ላይ ብቻ የሰው ልጅ ቬሪፊኬሽን ማለትም በትክክል መጻፉና አንዳንድ የሚስተካከሉ ነገሮች ካሉ መስተካከል ብቻ ነው እንጂ አብዛኛው ነገሮች በኤአይ ማለቅ የሚችሉ ናቸው ማለት ነው። አምስተኛው ትራንስሌተር። እነዚህ ስራዎች በተለያዩ የፍሪላንሰር ፕላትፎርሞች ላይ በኢትዮጵያውያን የሚሰሩ ናቸው ማለት ነው። አማርኛ ወደ እንግሊዝኛ እንዲሁም የተለያዩ ቋንቋዎችን ትራንስሌት ማለት ነው። አሁን ላይ ግን ኤአይ እነዚህን ስራዎችን ይሰራል። ከዛ በተጨማሪ ደግሞ ሪል ታይም የሆኑ ትራንስሌሽኖችን የሚሰሩ አፕሊኬሽኖች አሉ ማለት ነው። ወደ ሌላ ሀገር ጉዞ ስትሄዱ ቋንቋ ማትችሉ ከሆነ የተለያዩ አፕሊኬሽኖች አሉ፣ እነሱን ተጠቅማችሁ መግባባት ትችላላችሁ ማለት ነው። ስድስተኛ ዳታ አናሊሲስ። እነዚህ ስራዎች አፕወርክ ላይ ምናምን ብዙ ሰዎች የሚሰሯቸው ናቸው እና እነዚህ ስራዎች ላይ በጣም ኤአይዎች ስማርት እና በጣም ፕሮዳክቲቭ የሆኑ ናቸው። በተለይ ክላውድ ኤአይ ዳታ አናሊሲስ ላይ ጎበዝ ነው እና የተለያዩ ሪፖርቶችን እንዲሁም ሪሰርቾችን አናላይዝ ማድረግ ላይ ጎበዝ ስለሆነ ኤአይዎች እነዚህ ስራዎች እየሰሩ ይገኛሉ እና ዳታ አናሊሲስ ከሆናችሁ ኤአይም በስራ ማትጠቀሙ ከሆነ ሌላ ሰው የእናንተን ስራ ሊወስድባችሁ ይችላል። ስለዚህ ዳታ አናሊሲስ ከሆናችሁ ኤአይን በስራ መጠቀም አለባችሁ። እንዲሁም ማትጠቀሙ ከሆነ አሁኑ ኤአይን ማስገባት መጀመር አለባችሁ። ሰባተኛው እና አሁን ላይ ብዙ ሰዎች የተጠቀሙ ያሉት ደግሞ ሶፍትዌር ዴቨሎፕ ማድረግ ነው እና አሁን ላይ ትሬንድ የሆነች ወርዳለች። እሷም ቫይብ ኮዲንግ። የተለያዩ እንደ ቴክኒካል የሆኑ ሰዎች ምንም ኮድ አድርገው ማያውቁ ሰዎች ቫይብ ኮድ በማድረግ የተለያዩ አፕሊኬሽኖችን ዌብሳይቶችን እየሰሩ ይገኛሉ። እናም አሁን ላይ ነን ቴክኒካል የሆኑ ሰዎች ብቻ ሳይሆኑ ቴክኒካል የሆኑ ሰዎችም እንደ ድሮ ኮድ ያደርጉ። አብዛኛውን ኮድ የሚጽፉት በኤአይ ነው። ከዛን እሱ ሪቪው ማድረግ ነው። ስለዚህ ቫይብ ኮድ
እንዲሁም ሶፍትዌር ዴቨሎፕ በማድረግ የምትገኙ ሰዎች ኤአይን በስራችሁ ውስጥ በደንብ ማስገባት አለባችሁ። ከዛን እውቀቱ ካላችሁ ደግሞ ኮዱን ሪቪው ማድረግ ነው። ስለዚህ 7ኛው ሶፍትዌር ዴቨሎፐርስ ነው። 8ኛ ሴልስ ሪፕሬዘንታቲቭ። ሴልስ እንግዲህ የሁሉም ቢዝነሶች መሰረት ነው። ወይም ሴልሳችን አሪፍ ካልሆነ ቢዝነሱን መኖሩም አይጠቅምም ማለት ነው። እናም የተለያዩ ትልልቅ ድርጅቶች፣ ባንኮች፣ የተለያዩ ኤጀንሲዎች፣ ማርኬቲንግ ኤጀንሲዎች ኤአይን በመጠቀም ለሴልሳቸው የተሻለ ውጤት ማምጣት ይችላሉ። አውትሪች በመጻፍ እንዲሁም ስለ ክላይንታቸው ሪሰርች በማድረግ ኤአይን መጠቀም ይችላሉ። 9ኛ አድሚኒስትሬቲቭ አሲስታንት። እነዚህ ስራዎችን በጣም ኤአይዎች እየሰሩ ይገኛሉ። ምክንያቱም ከዶክመንት ጋር የተያያዙ ነገሮች ስለሆኑ እነሱን ፕሪፔር ማድረግ ላይ ኤአይዎች እየሰሩ ይገኛሉ። ስለዚህ 10ኛው እና የመጨረሻው ደግሞ ሶሻል ሚዲያ ማናጀር። አሁን ላይ ኢትዮጵያ ላይ በጣም ብዙ ወጣቶች የሰሩ ከሚገኙ ስራዎች መካከል ይሄኛው ነው። የተለያዩ ሶሻል ሚዲያዎችን ማኔጅ ማድረግ፣ ቲክቶክ፣ ኢንስታግራም፣ ዩቲዩብ፣ ማንኛውም የግለሰብ ሆነ የድርጅት ሶሻል ሚዲያዎችን ማኔጅ ማድረግ ማንም ሰው ሊጀምረው የሚችለው ስራ ነው። ምክንያቱም በኤአይ ታግዛችሁ የተለያዩ ፕላኖችን ማውጣትና ፖስት ማድረግ ነው። ስለዚህ እነዚህ ስራዎች ሁላችሁም መጀመር የምትችሏቸው ናቸው እና ሁሉንም ኤአይ ሪፕሌስ ያደርጋል እያልኩ ሳይሆን ማንኛውም ሰው እነዚህ ስራዎች መጀመር ይችላል። 10ሩንም የጠቀስኳቸው ስራዎችን መጀመር ትችላላችሁ። እንዲሁም ከዚህ በፊት የምሰሩ ሰዎች ካላችሁ ኤአይን ተጠቅማችሁ ስራችሁን ማሳደግ ትችላላችሁ። ቪዲዮውን ከወደዳችሁ ላይክ ማድረጋችሁ እንዳትረሱ።